አቅነጠነጠኝ። አትቅነጥነጭ፣ አይዞሽ። ደግሞ 1 ሚሊዮን ስትገቢ ምንድነው እንትን ሴሌብሬት እንዴት ነው የምናደርገው? እኔ እንጃ፣ እጠራሃለሁ ግን ትመጣለህ። ያ ግን ብቻችን ነው ሴሌብሬት የምናደርገው። ከብዙ ሰው ጋር አብሬ ሴሌብሬት ማድረግ አልፈልግም። እንዴት? ያ ብቻችን ኬክ አሰርተን ምናምን በዛ ኬክ እንደጋብዘኛለህ። ያ ጋብዝሻለሁ፣ ኬክ ጋብዝሻለሁ። እንዴት ነሽ ግን በእናትሽ? ደህና ነኝ። how was your day? It was good, it was fine. ተኝቼ ነበር፣ ተነሳው። አሁን ደግሞ ያንቺን ፊት ሳይ ደስ አለኝ። አምሮብሻል። Thank you. ገና መግባቴ ነው። ጥርስሽን ግን አስነቀልሽው እንዴ? ካየሁት ቆዩ። የሪታ ነበር ማየው ድርብ ጥርስ። አሁን ያንቺ ነው አለ። ኮሜንት ላይ ማይሆን ነገር የምትጽፉ ሰዎች ከስራችሁ እንድትቆጠቡ ስንል እናሳስባለን። ሞዴሬተሮች ሚዩት በማድረግ ተባበሩን። ይህ ህዝብ ህፃናት ማየት ላይፍ ስለሆነ ኤፍ ወርድ አንጠቀምም። በአማርኛ ደግሞ ያስጠላል። በእንግሊዝኛ ብትጽፉት ይሻላል። ፖላይትሊ ሰው እኮ በጣም ነው የሚገርመው። ኢትዮጵያ ውስጥ ዊሽ ያደረግ ሀብታም ሁኑ የሚል የለም። ሁሉም ሌላ ነው ዊሽ የሚያደርጉት። ሀብታም ሁኑ፣ ውለዱ፣ ክበዱ አይልም። የሚሉት ሌላ ነገር ነው። ሰው መቼ እንገናኝ? መቼ ቪዲዮ እንስራ? ቀን ነበር አስታውሳለሁ። ሮብ ወይ ሐሙስ? ሮብ እንደዋል። በቃ ሮብ እንደዋወል ስልኬ ጠፍቶብሃል ነው? አለክ? እስቲያ ኖ አለኝ በቃሌ ባላውቀው 01 ቤት ነው ታውቁ? 0 ምናምን ቤት ነው 09 ነው። ቴንክ ዩ 0 ምናምን ቤት ነው አልኩሽ እኮ። አያውቀዋለሁ አለኝ። እየጸለይኩኝ እንደባለፈው አይነት ፈተና እንዲያጋጥመን ጸልያለሁ። ናሁን ፎንቲ ዝም ብለህ ጆይን አድርገህ ዝም ብለህ አትውጣ። እስኪ ዝም ብለህ ጆይን እያደረገ ዝም ብሎ ይወጣል። ናሁን የሆነ አንበሳ ነገር ልቀቅ ትላለህ ስትቀፊ። እኔ እንዴት 38 ታጉን አምጥተው የለጠፉበት ነው የሚመስለኝ። ናሁን ራሱ እንዲህ ነው 38 የደረስከው። ስንት ውጣ ውረድ አሳልፈ አንድ አይስክሬም አትሰጥም ወገብ እና ሮብ እንገናኝ። ሮብ ነው እንዴ? መቼ ነው ጾም? አላውቅም። ሰኔ መቼ ነው የሰኔ ጾም የሚገባው? ሮብ ጾም ነው ወጥ ይገባል። ለምን 50 ቀን አለፈ እንዴ? ፋሲካ ከተፈታ አላለፈም እኮ ሚያዝያ 18 አይደል ፋሲካ የተፈታው? 12 10 40 30 ሆነ 42 ገና ይቀራል አይደል? ሰኞ መሰለኝ ይገባል። ሰኞ ነው ጾም? ሰኞ ይገባል መሰለኝ። ከመቼው 50 ገባ? ይሮጣል። አረ ሲጀመር ጊዜውን በጣም ነው የሚሮጠው። እስማ ጊዜው ይሮጣል ይሄዳል ሳናውቀው። ታየሽ አንቺን 1 ወር አለፈ ማለት ነው። አዎ ሮባ እንዴት ሀረር ላይ እኮ በምሽት የውበቷ ነገር ያስጨነቀኝ ልቤ እንደሚወዳት ማን ጠየቀኝ። በሱ ዘፈን ግን ሀረር ላይ መስራት ነበረብን። ከሰው ጋር ልሁን ችግር የለውም። ሰላም የኔ ጓደኛነት ችግር የለውም። ሰላም ናስፈቅደሽ አብረን መስራት እንችል ነበር። ግን አንቺ እኔን ስታይኝ ከኔ ይልቅ ጅቦቹን ያስቀደምሽው። ጅቦቹ ደግሞ ካርማ ማለት እዚህ ጋር ነው። ጅቦቹ ደግሞ ሌላ ጅብ አስቀደሙ። ስሪያ ይዘው ብልግና ነገር ይዘው ጋይስ አንድ አላየንም። ጅብ እግዚአብሔር ቆጭቶኛል። እንደ ፈረንጅ ደግሞ እኔ ትንሽ ቀላ ስለምን 800 ብር ነበር የከፈልኩት መግቢያ። አንድ ጅብ ሳላበላ መጣው። ስሪያ ይዘው አረም ቢል ሰውየው ቢጠራቸው አይሰሙም። እኔ ወደ ማታ መጡ። ዳፊ ምናምን ሁላ ቀብረር ብለን ነው ያበላነው። ሰው ሄደ።
የዘንድሮ ሴቶች እኛን መሳም ታፍራላችሁ፣ ጅብ ግን ትስማላችሁ። ምን ጉድ ናችሁ? ቀናና ቤተሰቦች ያመሃል እንዴ? ምንም ላይፍ የለም ህይወት ውስጥ ደስተኛ አይደለህም። 36 ኮሜንት የምትደግመው እና በቃ ከዛ እንትን ብዙ ቦታ አየን። ግንቡን ሀረር ጀጎል በንጋታው አየውን ያልሽ? አዎ በነጋታው ለትንሽ ነው እንደዚህ ስጠራ አልሰማኸኝም። እንደዚህ ታራን እንትን ሙዚየሙን አይተሃል? በቃ እጅሽን ታየ ካካም ኡፍ ነው ሜት ሮብ ደውይልኝ። እሺ ማን ታስፈልግኛለሽ? እባክሽ ደውይልኝ። እሺ ባይ ባይ። ሸገር አዲስ አበባ እንጀለሽበት ራጉኤል አይደል ወይ ያኗር ጎረቤት ቅዳሴና ሼመንደፍሮ ባቡሩ ደስ ብሏችኋል እንዴ? እኔ ቆይ ኮሜንት ላይ ጃኒ ታሰረች ምንድን ነው? ምን አውርታችሁ ምን ትጠቀማላችሁ? ቆይ ትታሰር ትፈታ ምን አገባችሁ? ምን እንደ አዲስ የምትጽፉት ዝም ብላችሁ ወይ ሰው ሲታሰር ደስ ይላችኋል? ታሰረች ሼመንደፍሮ አድርሰኝ ባቡሩ ፈጥነህ ካልሄዱ የወንድ ድምፅ ነች። ወይዬ ወይ ኔትወርክ ነው መሰለኝ። የወንድ ድምፅ የሰማሁት ልደት ቴንክ ዩ ልደት። ትናንትና እኮ ኔትወርክ አስወጣኝ። ትናንት እኮ ኔትወርክ አስወጣኝ። የወንድ ድምፅ ነው የሰማሁት። ከቤተሰብ ጋር ነው የምኖረው። እዛኛው ክላስ ወንድሜ እያወራ ነው። ሜቢ የእሱን ድምፅ ሰምቶ ይሆናል። እስቲ ቪዲዮ ይረብሻል። ሺሻ እየነፋችሁ ነው። እሺ ቪዲዮ አብሪ እስቲ። ሞር ሺሻ እንነፋም። ዝናብ እየዘነበ ነው። እግዚአብሔር ነው መብራት ነው የሚል ነገር ሰማሁ። ችግር የለውም ሁላችንም እናጨሳለን። እግዚአብሔር ነው። እግዚአብሔር መብራት የለም። ዝናብ እየዘነበ ነው። ጅጅጋ ነኝ ያለሁት። ቻው በይ በቃሽ። እሺ ሞኒ መብራት ከሌለ ለምን ትገባላችሁ? እናንተ ገስት ለምን ትገባላችሁ? ተውት በቃ ቁጭ ብሎ ማየትም እኮ ይቻላል። ገስት እኛ የምናስገባው እኮ ጠቃሚ ነገር እንድታስተላልፉ። ኧረ ጭራሽ ልጅ ሰላም ነው። ልጅሽ ነው? ደህና ደር የኔ እናት። ልጅ ያለው ባለትዳር እኮ አይገባም እኛ ቤት ይኖ ታውቂያለሽ። ልጅና ባለትዳር እኛ ጋር አይገባም። በጊዜያችሁ ለልጃችሁና ለባላችሁ ስጡ ብለን አስተላልፈናል መልእክት። እሺ እኔ እኮ ወንዶች የምትልኩት እኮ ምን እስቲ ምንድን ነው የምትለኝ? ቆይ ጀለስ ትንሽ ፊልተር በቃ አሁን ዙም ካላደረኩት። ሞኒ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ልከሽልኝ ነበር እንዴ? አዎ ልኬልህ ነበር፣ ግን ከላኩልህ በኋላ ራሱ ያጠፋዋል።
ገስት ላይ ነበርኩኝ። እንዴሽ በቃ ገስት እያስገባው ነበር። እንዴት ነሽ? እኔ ገና መግባቴ ነው። አለው ደህና ነኝ። ደህና ነህ? አለ ሁሉ ሰላም? ይመስገን። እግዚአብሔር ይመስገን። እኔም ደህና ነኝ። ሞኒዬ አልበረደሽም? አይ አልበረደኝ። እዚህ እኮ ይሞቃል በጣም። ዝናብ ያየው መሰል። አዎ ዝናብ ቢዘንብም ይሞቃል። እየዘነበ የሚሞቅ ካለ እየዘነበ የሚሞቅ የሆነ ሰው ቀፊ ያላለሽም? አዎ ባይዘው ለምን እንደሆነ አላውቅም። ዝናብ ማለት ነው ራሱን የቻለ የሆነ ሳትናፍቅ እንድትናፍቅ የሚያደርግህ ነገር አለ። ዝናብ ሲዘንብ እኔም ሆድ ይብሰኛል። አይዞህ ገና መግባት ነው። እኔም ገና መግባት ነው። 30 ደቂቃ 30 ደቂቃ ስንት ደቂቃ ይሆናል? 10 ደቂቃ ወይ 15 ደቂቃ